ጊዜው እንደ አውሮፓውያን አቆጣጠር መጋቢት 8 2014 ነው። አንድ ፕሌን 239 ተሳፋሪዎችን ይዞ በሌሊት በረራ ያደርጋል። እንደ ማንኛውም ጊዜ መደበኛ በረራ ነበር። ነገር ግን በአንድ የውቅያኖስ ቦታ ላይ ደብዞ ይጠፋል። ባልተገመተ ቦታ ላይ ይሰወራል። የፕሌኑ ራዳሮች ይጠፋሉ። ምን እንደተፈጠረ ግልጽ ማብራሪያ የለም። አስደንጋጭ ዝምታ ብቻ ነበር። ሰላም የዩቱብ ተከታታዮች፣ እንኳን ወደ ሀሳብ የዩቱብ ቻናል በሰላም መጣችሁ። ይህ ቻናል ያልተሰሙ እውነታዎችና ያልተነገሩ ታሪኮች የሚደመጡበት ቦታ ነው። የዚህ ቻናል ቤተሰብ ለመሆን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቤተሰብ አባላችን ይሁኑ። ይህ የማሌዥያ ኤርላይንስ በበረራ ቁጥር 370 መዝገብ የተመዘገበው ፕሌን መዳረሻው ሳይታወቅ ወዴት ተሰወረ? ይህ በዘመናዊ አቪዬሽን ውስጥ ያልተፈታው ትልቁ ሚስጥር ነው። ፕሌኑ የአሜሪካ ስሪት የሆነው ቦይንግ 777 አውሮፕላን ነበር። ከኳላላምፑር ዓለም አቀፍ አየር ማረፊያ ተነስቶ መዳረሻውን የቤጂንግ ካፒታል ዓለም አቀፍ የአየር ማረፊያ አድርጓል። ሁሉም ነገር በተለመደው መንገድ እየሄደ ነው። ካፒቴኑ ዛህሪ አህመድ ሻህ ልምድ ያለው የበረራ ባለሙያ ነው። የአየር ሁኔታዎቹም ምቹ ነበሩ። ከሌሊቱ 7 ሰዓት ላይ ከፕሌኑ ጋቢና ላይ የመጨረሻ ቃላቶች ተሰሙ። የፕሌኑ ተሳፋሪዎች መልካም አዳር ይሁንላችሁ የሚል ነበር። ከደቂቃዎች በኋላ ፕሌኑ ከራዳር ጠፋ። መረጃ መስመሮች ሙሉ በሙሉ ተቋረጡ። የማሌዥያ አየር ኃይል ሁኔታው ላይ ጣልቃ መግባት ነበረበት። ነገር ግን የአየር ኃይሉ ራዳር የሚያሳየው ነገር ከአየር መንገዱ ራዳር የተቃረነ ነገር ነበር። በኋላ ላይ አስደንጋጭ ነገር ተመለከቱ። ፕሌኑ ከራዳሩ አልጠፋም ነበር፣ ነገር ግን አቅጣጫውን አዙሮ ወደ ማሌዥያ የተመለሰ ነበር። ከዚያም ወደ ሰፊው የህንድ ውቅያኖስ መጓዝ ጀመረ። ለሰዓታት በረራውን ቀጠለ። ግን ለምን ተመለሰ? ለምንስ አቅጣጫውን ወደ ህንድ ውቅያኖስ አደረገ? ግራ የሚያጋባ ሁኔታ ነበር። ምንም ግንኙነት የለም። ምንም የአደጋ ጊዜ ምልክት የለም። ያላቸው መረጃ ራዳሩ ነበር። እሱም በሚያሳያቸው ነገር ግራ ተጋብቷል። ያለምንም እረፍት በውቅያኖስ መሃል ላይ ሲያንዣብብ አደረ። ከዛም የተፈራው ነገር ተከሰተ። ራዳሩ ተሰወረ። ሙሉ በሙሉ የመረጃ መተላለፊያ መንገድ ተቋረጠ። ከዚያ በኋላ የተከሰተው ነገር በአቪዬሽን ታሪክ ውስጥ ትልቁ ጥያቄ ሆነ። በዓለም ዙሪያ ያሉ አገራቶች የፍለጋ ተልዕኮን በመቀላቀል ፍለጋን ጀመሩ። ፕሌኖች፣ መርከቦች፣ ሳተላይቶች፣ ሁሉም መንገዶች የጠፋ አንድ ፕሌንን መፈለግ ጀመሩ። የፍለጋው መዳረሻ በምድር ላይ ካሉት በጣም ገለልተኛ ቦታ አንዱ ወደ ሆነው ወደ ሩቅ የደቡብ ህንድ ውቅያኖስ ተሸጋገረ። ቀናት፣ ሳምንታት፣ ወራት እየተባለ ዓመታት ተቆጠሩ። ምንም ፍንጭ አልተገኘም። ከዚያም በ2015 አንድ ነገር ተገኘ። በህንድ ውቅያኖስ ላይ የሚገኘው በፈረንሳይ ባለቤትነት በተያዘው በሪዩኒየን ደሴት ላይ የፕሌን ክንፍ ፍርስራሾች ተገኙ። በሚያሳዝን ሁኔታ ፍርስራሾቹ ደብዘው ጠፍቶ የነበረው የማሌዥያው ፕሌን ቅሪተ አካል ናቸው። ነገር ግን ትልቁ ጥያቄ እስካሁን አልተመለሰም። መረጃዎች እንደሚያሳዩት ከሆነ በርካታ መላምቶች አስቀምጧል። አንዳንድ ተመራማሪዎች ካፕቴኑ ፕሌኑን ሆን ብሎ እንዳዞር ያምናሉ። ነገር ግን ግልጽ የሆነ ምክንያት እስካሁን የለም። ሌላው ደግሞ በጠላፊዎች እንደተጠለፈ የሚገልጽ ሐሳቦች ቢኖሩም የትኛውም የጠላፊ ቡድን ኃላፊነቱን አልወሰደም። ሌላኛው መላምንት ደግሞ በድንገተኛ የአየር ግፊት ምክንያት ፕሌኑ ላይ የነበሩ ሰዎች ራሳቸውን ስተው ሊሆን እንደሚችልና ፕሌኑ ነዳጅ እስኪያልቅ ድረስ በአውቶ ፓይለት እየበረረ እንደነበር ይገልጻሉ። አሁንም ቢሆን ከእነዚህ መላምንቶች ውጪ የተሻለ መረጃ የለም። የቀሩት የፕሌን አካላት ከህንድ ውቅያኖስ በታች እንደተደበቀ ይገመታል። የ239 ሰዎችን ነፍስ ያለ ዶሴ ያጠፋ አስከፊ አደጋ ነው። አሁንም በተስፋ የሚጠብቁ ቤተሰቦች አሉ። ለመፍትሄ ፈቃደኛ ያልሆነ ሚስጥር ነበር። ቴክኖሎጂ ሁሉንም ነገር የሚከታተልበት ዓለም ውስጥ እንዲህ ያለ ትልቅ ነገር እንዴት በቀላሉ ሊጠፋ ይችላል? እውነቱ እስኪገኝ ድረስ ጥያቄው ይቀጥላል። ውድ የሀሳቢቱ ተከታታዮች፣ ለዛሬ የነበረን አጭር ቆይታ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።